የሰዓቱን አጫጭር ሰበር መረጃዎች ኢትዮ ቼክ በማስደመጥ እንጀምራለን። ቻናሉን ሰብስክራይብ እና ላይክ በማድረግ አብራችሁን ቆዩ። በአገዛዙ ወታደሮች ታፍነው ወደ ብር ሸለቆ ወታደራዊ ማሰልጠኛ ካምፕ የገቡ 42 ህጻናት አፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 109ኛ ክፍለ ጦር መቀላቀላቸውም እየተገለጸ ይገኛል። ለፋኖ እጃቸውን ከሰጡት መካከልም ከትምህርት ቤት ሲወጡ ከበር ላይ ታፍነው መወሰዳቸውንም ገልጸዋል። ተማሪዎቹ ከትምህርት ቤት ሰራተኞች ከመስሪያ ቤት ከመዝናኛ ቦታና ከቤት ለቤት እያፈሱ በማስገደድ ወደ ስልጠና ያስገቡ መሆኑን በመግለጽ የዚህ አረመኔ ሰራዊት ሰለባ ላለመሆን ህዝቡ ራሱን ይጠብቅ ሲሉ መልእክታቸውንም አስተላልፈዋል። በሌላ ሰበር ዜና ከባህር ዳር ደብረ ታቦር የሚወስደው መንገድ ከሰሞኑ ሊዘጋ እንደሚችል ፋኖ ገልጿል። የአገዛዙ ሰራዊት በደቡብ ጎንደር ደራ ወረዳ ከጉማራ ዋንዛዬ ከአርብ ገበያ ሳና ከአርብ ገበያ ሜጮ ለህዝብ አገልግሎት የሚሰጡ መንገዶችን ትራንስፖርት በመከልከል ማህበረሰቡ ያመረተውን ምርቱን ወደ ገበያ ወስዶ እንዳይሸጥ እንዳይለውጥ የተሸናፊነት መንገዱን በመዝጋት በአማራው ላይ መዋቅራዊ ጥቃቱን እየፈጸመ ይገኛልም ብለዋል። እኛም እንደ ጣና ገላዶስ ክፍለ ጦር አገዛዙ በአስቸኳይ የዘጋቸውን መንገዶች ለገና በዓል ህዝባችን ወደ ቤተሰቦቻቸው ሄደው በዓልን እንዲውሉ መንገድ የማይከፍት ከሆነ ጥር 1 ቀን 2018 ዓመተ ምህረት ጀምሮ ከባህር ዳር ወደ ጎንደር ደብረ ታቦር ከባህር ዳር ወደ እስቴ የሚወስደው ዋና መንገድ የምንዘጋ መሆኑን እናሳውቃለን። ይህን በመረዳትም ህዝባችን ቀድመ መረጃ እንዲኖረው ስንል እንገልጻለን ሲሉ መልእክታቸውንም አስተላልፈዋል። በሸዋ ቀጠና የሚደረጉ ውጊያዎች ዛሬም ተጠናክረው መቀጠላቸው ተሰምቷል። እንደ አበዶሻ ያንቀዠቀዠው የብልጽግናው ኤሊት ፎርስ በሸዋ ተራሮችም የአሞራ ቀለብ ሲሆን ዛሬም በመራቤቴ ቀጠና የሚገኘው የሸዋ ጠቅላይ ግዛት እዝ የፋኖ ሰራዊት በ101ኛ የአየር ወለድ ኮማንዶ ክፍለ ጦር ጥቃት ማድረሱን ክፍለ ጦሩ አስታውቋል። የአፋድ ሸዋ ጠቅላይ ግዛት እዝ አርበኞች ጦር ሰራዊት ከአጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር ቀስተን ሀብ 3ኛ ሻለቃ ጋር በሰሩት የተቀናጀ ጥቃትም በአየር ወለድ 101ኛ ክፍለ ጦር ላይ በሚዳና ሬማ ወረዳ በሬማ ከተማ በቅርብ ርቀት ላይ በሚገኘው በጠባቢት ቀበሌ ባደረጉት ፍልሚያ ታህሳስ 26 ቀን 2018 ዓ.ም ከረፈዱ 4 ሰዓት የአንድ ፓርቲ ስልጣን አስጠባቂ የሆነው የአገዛዙ ሰራዊት ጉዳት ማስተናገዱም ተነግሯል። ጥላት መነሻውን ከሬማ ከተማ በማድረግ ከከተማዋ በቅርብ ርቀት ካለችው ወደ ጠባቢት ቀበሌ ያቀና ሲሆን በቀጠናው የሚገኙት የጽናት ተመሳሌቶቹ የሸዋ ጠቅላይ ግዛት እዝ አርበኞች የጦር ሰራዊት ከአጼ ዳዊት ክፍለ ጦር ቀስተን ሀብ ሻለቃ ጋር ያደረጉት ባለው የተቀናጀ ጥቃትም የተመታው የብልጽግናው ሰራዊት ተጨማሪ ኃይል በማስገባት ውጊያው መቀጠሉን ክፍለ ጦሩ በላከው የግንባር መረጃም ገልጿል። በሌላ ሰበር ዜና አገዛዙ ፋኖ በፈጸመበት የላውንቸር ጥቃትም የአየር መቃወሚያው ከነ ኦራሉ መውደሙን ተከትሎ በሼህ መሐመድ ሁሴን አላሙዲን ስቴዲየም ባጠመደው ጀነራል መድፍ የወልዲያ ዙሪያ አካባቢዎች ላይ የዘፈቀደ ጥቃት ሲፈጽም አድሯል ተብሏል። ከወልዲያ ጥቁር ውሃ በቅርብ ርቀት ቃሊም መገንጠያ አካባቢ ልዩ ቦታው ዘንዶ ጅራ ተብሎ በሚጠራው አካባቢ ላይ ታህሳስ 25 ቀን 2018 ዓመተ ምህረት ፋኖ በፈጸመው የላውንቸር ጥቃት አንድ የሰሜን ምስራቅ እዝ አየር መቃወሚያ ተጠምዶ እስከነበረበት ወታደራዊ ኦራል ተመቶ ሙሉ በሙሉ በእሳት ጋይቶ መውደሙን ከስፍራው የወጡ ዘገባዎች በምስል ጭምር አስደግፈው ገልጸዋል። ከወደ ፋኖ በተከፈተበት መብረቃዊ ጥቃትም የአየር መቃወሚያው ከነ ኦራሉ የወደመበትና በርካታ ወታደሮቹ የተገደሉበት ብለውም የተማረኩበት አገዛዙ በወልዲያ ከተማ ሼህ መሐመድ ሁሴን አላሙዲ ስቴዲየም ባጠመደው ጀነራል መድፍም ከወልዲያ እስከ ቃሊም የሚገኙ አካባቢዎች ላይ የበቀል እርምጃ እየወሰደ አምሽቶም አድሯል የተባለው ታህሳስ 25 ቀን 2018 ዓ.ም እኩለ ቀን ጀምሮ ከወልዲያ በቅርብ ርቀት የሚገኙ አካባቢዎች ማለትም አፍሪኬር፣ አላገዶ፣ ሜጦ፣ ጃርሶ፣ ቃሊምና ቃሊም መገንጠያ እንዲሁም ዘንዶ ጅራት በተባሉ አካባቢዎች ላይ የዘፈቀደ የጀነራል መድፍ ድብደባ መፈጸሙን የቀጠናው ዘጋቢዎችም ለማረጋገጥም ችለዋል። በዚህም የማሽላ አዝመራ እየሰበሰቡ የነበሩ አርሶ አደሮች በከባድ መሳሪያ ተመተው ወደ ሕክምና የተወሰዱ ሲሆን ከነሱ መካከልም ህይወታቸው ያለፈ መኖራቸውም ታውቋል። ከፋኖ ጋር ጠንካራ ያለ ውጊያ አካሄዶ ድል ማድረግ የማይችለው አገዛዙ በየአውደ ውጊያው ከባድ ሆነ የሰብአዊና ቁሳዊ ኪሳራ በገጠመው ቁጥር አቅመ ደካሞችን ሰብስቦ በጅምላ በመረሸን ህፃናትና ነፍሰ ጡር ሴቶችን በመግደል እንዲሁም የልጃገረዶችን ጡት በመቁረጥና የታዳጊዎችን ብልት በመስለብም የበቀል እርምጃ እንደሚወስድ በተደጋጋሚም አሳይቷል። እነዚህ ኃይሎች በወልዲያ ዙሪያ ከባድ ጉዳት ሲደርስባቸው የዘፈቀደ የመድፍ ድብደባ በመፈጸም የበቀል ዱላቸውን በንጹሃኖች ላይም አሳርፏል። በተጨማሪም
በተጨማሪም ይሄው ነውረኛ አቅመቢስ አገዛዙ በወልዲያ ከተማ ወደ ጥቁር ውሃ መውጫ ጉቦ ተብሎ በሚጠራው ሰፈር የሚገኙ ነዋሪዎችን ማርፈጃውን ዙ 23 ናሬሽን ጭኖ ሲንቀሳቀስ አይታችሁ መረጃ ለፋኖ ሰጣችሁ አስመትታችሁናል በሚል በየሰፈሩ ያገኟቸውን ንጹሃኖችን መደብደቡንና አንዳንዶችንም አፍኖ መውሰዱን የአይን እማኞችም ተናግረዋል። በወልዲያ ከተማ በተለይም ዳርቻማ አካባቢዎች የሚገኙ ነዋሪዎች በከተማ ዙሪያ ውጊያ በተደረገ ቁጥር እናንተ ናችሁ የምታስጠቁም በሚል በመከላከያ ሰራዊት ከባድ ግፍ ይፈጸምባቸዋል። በዚህ ምክንያት በከተማዋ ማር ማቀነባበሪያ ተብሎ በሚጠራው አካባቢም ጎንደር በር ኬላ ዙሪያ የሚገኙ ነዋሪዎች መኖሪያ ቤታቸውን እየለቀቁ ወደ መሃል ከተማዋ ቤት ተከራይተው ለመኖርም ተገደዋል። ከሼሁ ስቴዲየም ቀጥሎ የሰሜን ምስራቅ እዝ ሁለተኛ ወታደራዊ ማዘዣ ጣቢያ ማር ማቀነባበሪያ ሰፈር ይገኛልም ተብሏል። በሌላ መረጃ 206ኛ ኮር በደብረ ማርቆስ ከተማ ጎዛምን ፖሊስ ጣቢያ ላይ በፈጸመው የቦምብ ጥቃት 2 ፖሊሶች ሲገደሉ አንድ ፖሊስ ከባድ ቁስለኛ ሆኗል። በሌላ የከተማው አቅጣጫም በተመሳሳይ ሰዓት በሚኒሻ ወንበር ዘውዴ ቤት በተደረገ የቦምብ ጥቃትም በህይወትና ንብረት ላይ ከፍተኛ ጉዳት ደርሷልም ተብሏል። በተጠና መልኩ በተደረገ ኦፕሬሽን ደብረ ማርቆስ ከተማ የመሸገው ካድሬ እየተፈረካረከ ሲሆን ከመሃል አደባባይ የካድሬ መገልገያ መኪና መማረኩ ይታወሳል። የአዳራሽ ጩኸትና የጥላቱ ካታ የማይበገረው ሰራዊታችን የአብይ አህመድን ወራሪ ሰራዊት ማርኮ መደርደር የዘወትር ስራው ሆኗል። በዚህ ተጋድሎ የጥላቱ ውጊያ ምሽግ ብቻ ሳይሆን የአሉባልታና የውሸት ምሽጉም ተደርምሷል። ለወራት አመጡ ወደ ጮቄ ከዘለቀው የጀነራል ብርሃኑ ጥላሁን ወራሪ ሰራዊትም የ6ኛ እዝ 602ኛ ኮር 25ኛ 32ኛና 57ኛ ክፍለ ጦሮች በገና ዋዜማ ለየስጦታም ተረክበነዋል። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ 206ኛ ኮር 4ኛ ክፍለ ጦር ታህሳስ 24 እና ታህሳስ 25 ቀን ባደረገው ውጊያ የጮቄውን ስምሪት ከወሰዱት የጥላት አህዶች መካከል የ25ኛ ክፍለ ጦር ሙሉ በሙሉ ከጥቅም ውጭ መደረጓን ለማረጋገጥም ተችሏል። የቴዎድሮስ እዝ የመልሶ ማደራጀት ተግባር እንቅልፍ የነሳው የሜጀር ጀነራል ብርሃኑ ጥላሁን ያሰበውን ሳያሳካ ያንቀሳቀሰውን ሰራዊት እንደ ጉም አትንኖ ደብረ ማርቆስ ባዶ እጁን ተመልሷል። በዚህ አውደ ውጊያ ግንባር ብቻ 206ኛ ኮር 3 ድሽቃዎች፣ 2 ሞርተር፣ 8 ብሬን፣ 5 ሲናይፐርና 230 ክላሽ ከበርካታ ተተኳሽ ጋር በመማረክ ለወገን ኃይል ግምጃ ቤትም ገቢ ተደርጓል። በሌላ በኩል 200 አለቃ ማርግ ያላቸውን መስመራዊ መኮንኖች ጭምር 61 ወታደሮችም ተማርከዋል። እንዲሁም 2 የሬጅመንት አዛዦች፣ 500 አለቃዎችና 420 የአርመኒው ሰራዊት አባላትም ተደምስሰው ከ137 በላይ የጥላት ኃይልም ቁስለኛም ሆነዋል። የ602ኛ ኮር አዛዥ ጀነራል ሶፊያን አህመድ የ32ኛ የ57ኛና የ5ኛ ክፍለ ጦርን አቀናጅቶ ለማጥቃት የነበረው ወታደራዊ ቅድ በቴዎድሮስ እዝ 206ኛ ኮር በፈጸመው አስደናቂ ተጋድሎም ቅዠት ሆኖ ቀርቷል። የደረሰበትን ምት መቋቋም አቅቶት በትንተኑ የወጣው ጀነራል ሶፊያን ጦር ለማገዝ በማቻክል አቅጣጫ የተንቀሳቀሰው ሌላው የጥላት ዩኒቲ 4ኛ ድሽቃ ለቴዎድሮስ እዝ 109ኛ ኮር አስረክበው ተመልሷል ተብለዋል። ውድ አድማጭና ተመልካቾቻችን የሰዓቱ ዋና ዋና ሰበር ዜናዎች ቀደም ሲል የተከታተላችሁትን ይመስሉ ነበር። በሌላ መረጃ ክፍለ ጊዜ ዳግም እስክንገናኝ ድረስ ጤና ይስጥልኝ።